አፍሪካ የወጣ ጀግና እኮ ነው። ጥቁር ያኮራ ወኔያም እኮ ነው። ናይጄሪያ አታውቁ? የናይጄሪያ ሴት ሆነሽ እንደው ለደቂቃ ስሜቱን ባየሽው ማይ ውማን እኮ ነው የሚለው። ማን ወንድ ነው ሱሪ የታጠቀ ሚስቱን ቀና ናይጄሪያን ሚስት ማን ወንድ? አሜሪካን ምናምን አልሰማችሁም እንዴ? ላጣ አድርጎ ጥይት ሽጉጡን መዞኮ በጥይት ተኩሶ የሚደፋ ናይጄሪያ ነው። ወንዶች እኮ ናቸው። ዝም ብሎ መንበጫበጭ መሰለክ። ናይጄሪያ ለኩ እንደዚህ ነገር የለም። አይሰማህም። በሚስቱ ምናምን ቀልድ አያውቅም። በልጆቹ ዝም ብሎ ሽንቱን ዘሆል አፍሪካ ለኮ ያኮራ እኮ ነው ናይጄሪያ። እኔ ራሴ ጭማሪ ባገኝ ብትሰጡኝ ካላችሁ እጃችሁ ላይ ደስ ይለኛል። አስወይ ናይጄሪያ ወንድ መንዘባዘብ አያውቅም። በሚስቱ በገርል ፍሬንዱ በልጆቹ ቀልድ አያውቅም እኮ። ሱሪ የታጠቀ ነው። ድፍን አፍሪካን የሚያኮራ ሲፈሩ እዚህ ሀገር ሲፈሩ ብታውቁ እንዳይገቡብን ተብለው ነው የታገዱት። ሄጂ ግማታም ቦርኮ ሸሌ ትለኛለች። እነ ተደራራቢ አልጋ ላይ ነው የምትሸጎሪው አንቺ። ተደራራቢ አልጋ ላይ ኢጃዛ ቤት እየከፈልሽ የቤት ኪራይ እየከፈልሽ እያኖርሽ አንድ ካፌ ወደቀ ጥሬ የሚያክል ሰው ይሄን የሚያገላብጥሽ ይሄ ነው። አይስዌር እውነት ሲነገራችሁ አትጥሉ። እዚህ ሀገር አቅተዋቸው ካቅማቸው በላይ ሆነው ዱባይ ላይ እንዳትገቡብን ተብለው ባን የተመታባቸው ለምን